ሰው ማለት ነው ሲያውቅ በቃ ሲያውቅ መረዳት ሲጀምር ብቸኛ ይሆናል። በቃ ሁሉ ነገር ሲገባው ጠንቃቃ የሚጠነቀቅ ለሰዎች ስሜት ለሁሉ ነገር የሚጠነቀቅ ይሆናል። እውቀቱ እየጨመረ ሲሄድ ብቻውን ነው የሚሆነው። ጓደኛ የለው፣ ዘመድ የለው። ሁሉ ነገር ሲገባው ማለት ነው። ሁሉ ነገር ሲገባው ብቸኛ ነው የሚሆነው ሰው በህይወቱ ሲኖር ማለት ነው። ብቸኛ ሲሆን ጠንቃቃ ይሆናል። መረዳት ሲጀምር ዝም ይላል። ሁሉ ነገር ሲገባው ብቸኛ ይሆናል። ከሰዎች ይርቃል፣ ከሁሉ ነገር ይርቃል። እናማ እምልላችሁ ነው አንዳንድ ልጆች አላችሁ። እኔ ምን አየሁ መሰላችሁ? መቸረታ ነው ትላንት ወዲያ ቲክቶክ ላይ ላይቭ ከፍተው ራሳቸውን ያጠፋሉ። ማለቴ እንደ ሀሳብ ለምን ሀገራችሁ ገብታችሁ ህይወታችሁን አታጠፉ? ማጥፋት ከፈለጋችሁ ማለት ነው እንዴ መሆናችሁ ነው። ምን ነክቷችሁ ነው? ላይቭ ከፍታችሁ ሶሻል ሚዲያ ከፍታችሁ ራሳችሁን ላጠፋ ነው በሉቻው ምናምን ብላችሁ የምታጠፉ ሰዎች ነገ እኮ ሌላ ቀን ነው። ነገ እኮ ይመጣል። ነገ በቃ የተሻለ ነገር እኮ ይመጣል። ነገ ምንም በሉ ምንም የተሻለ ነገር ይመጣል። በህይወታችሁ ስትኖሩ ልንገራችሁ፣ ያልተፈተናችሁበት ነገር ፍሬ የለውም። እሺ ውዶች እየመጣሁኝ ማለት ነው። ያው ተጠርቼ ሂጅ ነው። ሰው ቤት ያለ ሰው ታውቃላችሁ። ሀሳባችሁን መጠቅለል እንኳን አትችሉም። እንደዚህ ያሰባችሁትን ነገር ነው እንትን የምላችሁ ማለት ነው። አለኩልሃ ግን ወደ እንትን ስገባ እራሳችሁን አታጥፉ ባካችሁ። ምንም መከራ ይሁን ምንም ፈተና ይሁን የማያልፍ ነገር የለም። ላይቭ ከፍታችሁ ሶሻል ሚዲያ ከፍታችሁ አታጥፉ ራሳችሁ። ማለቴ ለማን ብላችሁ ነው ራሳችሁን የምታጠፉት? ነገ እኮ ሌላ ቀን ነው። ነገ የተሻለ ቀን ይመጣል። እመኑኝ። ያልተፈተናችሁበት ነገር ውጤት የለውም። የተፈተናችሁበት ነገር ነው ውጤታማ የምትሆኑት። ስትፈተኑ ነው ውጤታማ የምትሆኑት። ከበሽታ በኋላ ጤና አለ። ከማጣት በኋላ ማግኘት አለ። ከመንገላታት በኋላ ፎይ ያለ ህይወት አለ። እናም የሚጣፈጣችሁም ደግሞ መስዋዕት የከፈላችሁበት ነገር ነው። መስዋዕት የከፈላችሁበት ነገር ምሳሌ እናታችሁ ወይ አባታችሁ ወይ በቃ በሆነ አጋጣሚ ሳትለፉ ሳትማስኑ ገንዘብ መጣ። ስለ ገንዘብ አያያዝ አይገባችሁም። እናታችሁ አረብ ሀገር ረዝማ መሰርታ ያንን ገንዘብ አጠራቅማ በዛ ነገር የሆነ መስሪያ ነገር ከፍታ ያንን መስሪያ ራሱ አስተካክላችሁ ሽጡ። አስተካክላችሁ እየሸጣችሁ እያላወጣችሁ ምናምን የራሳችሁን ህይወት ኑሩ ብትባሉ አታውቁበትም። ምንም አይመስላችሁ። እንደፈለጋችሁ ነው የምታባክኑት። ለምን መሰላችሁ? ስላለፋችሁበት። ወርቁ የተገኘ ጭምርት ነው የሚመስላችሁ። ምንም አይመስላችሁ። ግን የለፋችሁበት መስዋዕት የከፈላችሁበት ነገር ምን ጊዜም ቢሆን በቃ ትጠነቀቁበታላችሁ። ለምን? ለፍታችሁ ነው ያመጣችሁት። ማስናችሁ ነው ያመጣችሁት። እናም እንደዛ ለፍታችሁም ማስናችሁም ደግሞ እመኑኝ እመኑ ውጤት የሌለው ነገር የለም። ውጤት አለው። ብዙ መስዋዕት የተከፈለበት ነገር ውጤት አለው። ውጤቱ ያማረ ነው። እና በራሳችሁ ጊዜ ላይቭ ከፍታችሁ ራሳችሁን ማጥፋት በራሳችሁ ጊዜ ራሳችሁን ለማጥፋት የምትሞክሩ ሰዎች ረፉ፣ ወላሂ ረፉ። አላህም ነገ ይጠይቃችኋል። ነፍሳችንን አላህ ነው የሰራው። ተስጋችንን ለይቶ የሚወስደው አላህ ነው። አላህ እሱ እንደፈጠረን እሱ ነው ወደ እሱ የሚመልሰን። ስለዚህ ነገም ስለምትጠየቁ ራሳችሁን አታጥፉ። ዱንያም የምታዩት አብዛኞቻችን እኛ መዲያን ቤት ያለን ልጆች ወላሂ አሁን ላይ በጣም ነው የሚከብደው። እኔ እንጃ እኔ አላውቅም። አሁን ላይ በጣም እየከበደ ነው። 1000 ብር 1000 ምናምን ብር ከፍለው በቃ አረቦች በጣም ጠግበዋል። ሁሉም ቦታ ማለት ሳኡዲም ሲወራ ሰማለሁ። እኔ ሳኡዲ ሂጅ አላውቅም፣ ግን ሳኡዲም ሲወራ ሰማለሁ። ዱባይም ብቻ የተለያየ አረብ ሀገራት በጣም ጠግበዋል አሁን ላይ።
1000 ብር ከፍለው እንዴ ሐማም ቪዲዮ ተዘጋጅተው ውሃ ደፍተው አይወጡም። ለአላህ ብላችሁ ይጣራሉ። ልጆቹ ልጅ ናቸው፣ በቃ ልጅ ናቸው። ልጆቹ ልጅ ናቸው ብላችሁ የልጅ ነው ግዴታ መቼስ ምን ታደርጋላችሁ? ህፃኖች ናቸው ትላላችሁ። ትልልቆቹ ራሱ 1000 ምናምን ብር ከፈሉ ማለት ሽንታቸውን ሽንተው ውሃ ደፍተው አይሄዱም እንዴ? አረ ቢስሚላ። አሁን ላይ ያናዳቸዋል ሁሉ ነገር። እንደዚህ ሆናችሁ ደግሞ የሚረዳችሁ ሰው ስታጡ፣ አይዟችሁ የሚላችሁ ሰው ስታጡ፣ በቃ እንደዚህ ክፍት ብላችሁ ደውላችሁ እንኳን በቃ ስቃችሁ የምትለዩት አይነት ሰው ትታጡ ተጎናችሁ፣ በእርግጥ ይከብዳል፣ አውቃለሁ፣ ወላሂ ይከብዳል። እኔም እንደናንተ ነኝ። ግን ቢሆንም እራሳችሁን አታጥፉ። ነገ ሌላ ቀን ነው። ነገ ሌላ ቀን ነው። በቃ ነገ ሌላ ቀን ነው። ነገ የተሻለ ነገር ይመጣልና በቃ እኛም ደግሞ ባላችሁ ነገር ላይ ደግሞ ለመስራት ሞክሩ። ሁላችሁም ቢሆን ባላችሁ ነገር ላይ ለመስራት ሞክሩ። ከሰው ቤት ለመውጣት ሞክሩ። አንቺ ወጥሻለሁ ይበሉኝ፣ እኔ አልወጣሁም። ሲጀምርም ሰዳለለኝ ነው የተቀመጥኩት። ግን አንዳንድ እህቶች 5፣ 6፣ 7 ዓመት 8፣ 10 ዓመት ሰርታችሁ ብር ባንክ ቤት አጠራቅማችሁ እንደገና አሁንም መልሳችሁ ዝም ብላችሁ የምታጎበጥጧላችሁ። ሄዳችሁ ሀገራችሁም ሆነ አላችሁበት ሀገርም ሆነ ወጣችሁም ሆነ ብቻ ሞክሩ። እንግዲህ ከከሰረም ከሰረ ነው፣ ከነሰረም ነሰረ ነው። እና በቃ ከወጣችሁም ምን ካላላችሁም ንግድ ነገርም በሉ የሆነ ምግብ ቤትም ነገር በሉ ብቻ የሆነ ነገር ጀምሩ። የራሳችሁን ስራ አትፍሩ እንጂ ቤተሰብ አልተረዳኝም፣ እዚህ ጋር ያለው ስቃይ ነው። በቃ አዎ ሁሉም አሁን ላይ አልኳችሁ ከ100% 10% አይሆንም ራሱ አረብ ሀገር ጥሩ ሰው የምታገኙት። እኔ እንጃ የበፊትና ያሁኑ ይለያያል እንዴ። በፊት ራሱ ምግብ እስከምጠግቡ ነው የምትበሉት አልኳችሁ። አሁን ላይ ምግብ የለ በየቤቱ ስታው ጸባያቸው በጣም ተቀያይሯል። ደሞዝ የማይሰጡ ሰዎች አሉ። ከባድ ነው። ኢትዮጵያ ሄዶ ብሩ ምንም እዚህ ዋላ አትሉትም። በፊት 2-3 ዓመት ሰርታችሁ ቤት መስራት ትችላላችሁ በየክፍለ ሀገሩ። አሁን ላይ እንኳን 2-3 ዓመት ይቀርና 10 ምናምን ዓመት ሰርታችሁ ቤት መስራት አትችሉም። ኑሮ በጣም እየጨመረ ነው። በዛ ላይ የሰላሙ ሁኔታ በቃ አንደኛው አለፈን ሲንላል ይሄኛው ይመጣል፣ ይሄኛው በረዴ ስንል ያኛው ይነሳል። በቃ ትርምስምስ ያለ ህይወት ነው፣ ያሳስባችኋል። ግን ቢሆንም ደግሞ ኢንሻአላህ የተሻለ ነገር ይመጣል። ኢንሻአላህ ነገ ሌላ ቀን ነው ብላችሁ ራሳችሁን እንትን በሉ እንጂ ራሳችሁን ወደ ማጥፋት አትሄዱ። ወላሂ ነው የምላችሁ፣ ራሳችሁን አታጥፉ። ነገም ፈጣሪያችሁ ፊት ትጠየቁበታላችሁ። አላህ የሰራውን ነፍስ እሱ ራሱ ነው የሚወስደው እንጂ እናንተ አታጥፉ ራሳችሁ። ዱንያም ላይ ሳይመቻችሁ ነገም ደግሞ ስትሞቱ ጀሃነም ላይ አስቡት። ስለዚህ በቃ አታጥፉ ራሳችሁ፣ አታጥፉ። እኔ ወላሂ በርግጥ ያናድዳል። አንዳንድ ሰዓት ቤተሰብ ደውላችሁ የሚረዳችሁ የለ ጭቅጭቅ ነገር ትዳር ብላችሁ ወይ የሆነ ፍቅረኛ ብላችሁ ትጀምሩና ያ ነገር አይሆን ፌል ነው የሚያደርግባችሁ። ከዛ ደግሞ ቤተሰብ ሰላም አይሰጣችሁ። እዚህ ጋር ትሰሩ ሰው ቤት ሰላም የላችሁ። ይገባኛል፣ ሁሉም ጋር ያለን አብዛኛው እኛ የመዲያም ቤት የምንሰራ ልጆች እንደዚህ ነን። ሀገራችን ሰላም የለን፣ እዚህ ጋር ሰው ቤት ሰላም የለን። ስቃይ ነው ስቃይ፣ በቃ ስቃይ። መኖር ራሱ እንዴት እንደሚያስጠላ አንዳንድ ሰዓት ቆሜ ሳስበው። ግን ቢሆን ሴት ይደረሳል። አልሐምዱሊላህ አላህ ሽክር ይገባው ብላችሁ ነገ ሌላ ቀን ነው በሉ እና ተተወደዳችሁ ደግሞ ይሄ ቪዲዮ ላይክ እና ሼር ሰብስክራይብ እንዳይረሳ። አመሰግናለሁ።